ሰላም እንዴት ናችሁ? ዚዙ ድሜክስ ነኝ። በዛሬው ቪዲዮአችን የምናየው ደግሞ ስለ ዲሊት ኩዌሪዎች ነው። ከዚህ በፊት በነበረው ቱቶሪያላችን ስለ አፕዴት ኩዌሪ አይተናል። እንደምታዩት እዚህ ላይ ከስር አፕዴት ባይ አድሬስ የሚል አንድ ሰፈር ውስጥ የሚኖሩ ተማሪዎችን ከሚከፍሉት ክፍያ ላይ በ10% እንዲጨምሩ እንደዚሁም ደግሞ ራቅ ያለ ቦታ ላይና የትራንስፖርት ወጪ የሚበዛባቸውን አካባቢዎች ደግሞ ከሚከፍሉት ክፍያ ላይ 100 ብር እንዲቀነስላቸው የሚያደርግ አፕዴት ኩዌሪ ነው በባለፈው ቱቶሪያላችን የሰራነው። በዛሬው ቱቶሪያላችን ደግሞ ክፍያ ያልከፈሉ ተማሪዎች ወይም ሰልጣኞችን ከዳታቤዝ መረጃችን ውስጥ አውቶማቲካሊ ማጥፋትና ከባለፉት 6 ወሮች ጀምሮ ወይም ደግሞ ከ6 ወር በፊት የተመዘገቡ መረጃዎችን በአንድ ትዕዛዝ እነሱንም እንዴት ነው ማጥፋት የምንችለው የሚለውን ወይም ደግሞ በስማቸው ለምሳሌ በኤ ቤት የሚጀምሩ ተማሪዎች ካሉ እነሱን ብቻ ነጥላችሁ ማጥፋት እንዴት ነው የምንችለው የሚለውን ቀላልና በጣም ግልጽ በሆነ ምሳሌ በዛሬው ቱቶሪያላችን የምናየው ነው። ኦኬ ይሄን ለመስራት ሁሉ ጊዜ እንደምናደርገው ምንድነው ክሬት ኩዌሪ ውስጥ ገብተን ስለሆነ የምንሰራው የአክሽን ኩዌሪ አይነቶችን ክሬት ኩዌሪ ዲዛይን፣ በመቀጠል ዲሊት ማድረግ የምትፈልግበት የቴብል ስም የትኛው ነው የሚለኝ እዚህ ላይ ያሉትን ስሞች ነው ያመጣልኝ። ስለዚህ ስቱደንት ሪጅ ኢንፎ የሚለው ውስጥ ለመስራት የምፈልገው ደብል ክሊክ ወይም ደግሞ ክሊክ አድርጋችሁ እዚህ ላይ ከስር አድ ማድረግ ትችላላችሁ። እንደምታዩት ቴብል ስቱደንት ሪጅ ኢንፎ የሚለውን አስገብቶልኛል። ቴብል ስቱደንት ሪጅ ኢንፎ የምንለው እዚህ ላይ 110 መረጃዎችን የያዘው ቴብል ነው ማለት ነው። ስለዚህ ምንድነው የማደርገው እዚህኛው ቴብል ውስጥ የመጀመሪያው የምሰራው ያልከፈሉ ወይም ደግሞ ይሄ የክፍያ ማረጋገጫ ነው። እንደምታዩት ራይት የተደረገባቸው ክፍያቸውን የከፈሉ ናቸው። ለምሳሌ እዚህ ላይ ያለው አምስተኛው ሙልጌታ ጥጋቡ የሚባለው አንድ ተማሪ እዚህ ላይ እንደምታዩት ክፍያ አልከፈለም። በተመሳሳይ እዚህ ላይ አስራ በለጠ ፍቃዱ የሚባለው እሱም አልከፈለም። ሶሪ ክሊክ አደረኩት። በተመሳሳይ እዚህ ላይ ያሉትም እንደምታዩት በጣም ብዙ ሰዎች አልከፈሉም። ስለዚህ ምንድነው ማድረግ የምፈልገው እነዚህን ወይም ደግሞ እዚህ ላይ የተጠቀሱትን ተማሪዎች ከዳታቤዝ ውስጥ በአንድ ትዕዛዝ ማጥፋት ነው የምፈልገው ማለት ነው። በጣም አሪፍ። ስለዚህ ምንድነው ማድረገው ኩዌሪ ላይ እመለሳለሁ። በመቀጠል ማየት የምፈልጋቸውን የቴብል ስሞች አስገባለሁ። የተማሪውን ስም ማየት ፈልጋለሁ። ባለፈው የተማሪውን ስም አስገብተናል። ለምን ዛሬ አባቱን ስም አንደግመውም? ኦኬ የተማሪው ስም፣ የአባቱ ስም፣ አድራሻው፣ የክፍያ ሁኔታው እንደዚሁም ደግሞ ኢዝ ፔድ ወይም ከፍሏል ወይስ አልከፈለም የሚለው እነዚህን አደርግና ቪው ዳታ ሺት ቪው ላይ ብገባ እንደምታዩት የተማሪ ስም፣ የአባቱ ስም፣ ሳሪስ ነው የሚኖረው፣ ክፍያው ይሄን ነው ወይም ከፍሏል አልከፈለም የሚለውን ደግሞ በመጨረሻው ኮሎመን ላይ ማየት እንችላለን። ስለዚህ የመጀመሪያው ስቴፕ ማየት የምንፈልጋቸውንና ማጥፋት የምንፈልጋቸውን ቴብሎች ማስገባት ነው። እንዳልኳችሁ ከምናጠፋቸው ቴብሎች ውጭ የምንፈልጋቸውን መረጃዎች እዚህ ላይ ማስገባት እንችላለን። ለምሳሌ የመጀመሪያው የተማሪው ስም ምንም አይጠቅመንም፣ ግን ልናየው እንፈልጋለን ብለን የምናስብ ከሆነ በዚህ መሰረት ማስገባት እንችላለን ማለት ነው። አሁን በዚህ ምሳሌ መሰረት እኔ የሚያስፈልገኝ ኢዝ ፔድ የሚለው ነው፣ ከፍሏል አልከፈለም የሚለው ማለት ነው። ስለዚህ ምንድነው የማደርገው መስፈርት ላይ ሄዳለሁ። ኢዝ ፔድ ከፍሏል አልከፈለም የሚለው ምን ከሆነ ፎልስ ከሆነ ወይም ደግሞ ውሸት ከሆነ ትሩ የምንለው ራይት ሲሆን ነው ወይም ሲከፍል ነው። ፎልስ የምንለው ደግሞ ራይት ከሌለ ወይም ባዶ ሳጥን ከሆነች ነው ማለት ነው። ስለዚህ ፎልስ የሆኑትን አሳየኝ እያልኩት ነው። በጣም አሪፍ። ዳታ ሺት ቪው እንደምታዩት ወደ 22 ተማሪዎች አልከፈሉም። አውቶማቲካሊ እዚህ ላይ ያመጣልኛል። ዲሊት ኩዌሪን ስትጠቀሙ በጣም ብዙ ሰዎች የሚጠይቁት አንድ ጥያቄ እንደዚህ ካደረኩ በኋላ ፊልተር ካረኩ በኋላ ያልከፈሉ ተማሪዎችን ካየው በኋላ በጣም በቀላሉ እንደዚህ ሰሌክት በማድረግ ዲሊት የሚለውን ብነካ ይሰረዛሉ 22ቱም በአንድ ጊዜ። ስለዚህ ለምንድነው ዲሊት ኩዌሪን የምጠቀመው ይላሉ። ዲሊት ኩዌሪን አንድ ጊዜ ከተጠቀማችሁ እና ክራይቴሪያዎችን አስገብታችሁ ካስቀመጣችሁ በፈለጋችሁበት ሰዓት አፕላይ ማድረግ ትችላላችሁ። መጽሐፍ ድጋሚ ኩዌሪ መፍጠር አያስፈልጋችሁም ማለት ነው። ኦኬ ስለዚህ ኖራለሁ እንዳይጠፉብኝ ዲዛይን ላይ እመለሳለሁ። ስለዚህ እነዚህ ፎልስ ወይም ደግሞ ያልከፈሉ ተማሪዎችን አሳየኝ። ቀጣዩ ስቴፕ እንደሚሆነው እነዚህ ተማሪዎችን ሰርዝ። በአፕዴት ኩዌሪ ላይ እንዳየነው እዚህ ላይ አፕዴት አድርግ የሚል አንድ ኮሎመን ያስፈልገናል አይደል? ስለዚህ እዚህም ላይ እንድንሰርዝ የሚያደርገን አንድ ሮ ያስፈልገናል ማለት ነው። ስለዚህ ያ ሮ ምን ይባላል? ዲሊት ኩዌሪ ይባላል ማለት ነው። እዚህ ላይ የምታዩት የአክሽን ኩዌሪ አይነት ነው። እሱን ክሊክ ባደርገው እንደምታዩት ዲሊት የሚል አዲስ ኮሎመን ይፈጥርልኛል። በጣም ጥሩ። ከዚህ በፊት የነበረው ሰሌክት ኩዌሪ ነው። እንደምታዩት አራት ማዕዘን ቸክ የሚደረጉ ቦታዎች ያሉት ነበር። ዲሊት ስነካ ግን በምታዩት መሰረት ዲሊት የሚል አዲስ ሮ ይከፍታል። እዚህ ሮ ላይ ፍሮም እና ኩዌሪ የሚሉ ሁለት አማራጮች አሉ። እናንተ ባለበት ተውት። ስለዚህ ምን አደረገልኝ? ኢዝ ፔይድ የሚለው ፎልስ ከሆነ ሰርዝ እያልኩት ነው። ቪው አሳየኝ። እንደምታዩት ሁሉንም ተማሪዎች እያሳየኝ ነው። ስለዚህ ቸክ አደርጋለሁ የመጨረሻ ጊዜ ማለት ነው። ቪው መለሳለሁ ወደ ዲዛይን ቪው ስታደርጉ እዚህ ላይ ክሊክ አድርጋችሁ ዲዛይን ቪው ወይም ዳታ ሺት ቪው መቀየር ትችላላችሁ። ወይንም ደግሞ እዚሁ ከላይ እዚህ ላይ አሁን የበራችሁ ላይ ክሊክ ባረግ ዳታ ሺት ቪው፣ ክሊክ ባረግ ዲዛይን ቪው።
ተመሳሳይ ነው ማለት ነው። ስለዚህ ምን አደርጋለሁ አሁን ፎልስ ያልኳቸውን ወይም ያልበሩትን አጥፋልኝ ነው። ስለዚህ ኦልሬዲ ዲሊት ኩዌሪ መርጬለታለሁ። ያውቀዋል ምን ማጥፋት እንዳለበት። ረን ወይም ደግሞ ተግባራዊ አድርገዋለሁ ማለት ነው። የስ ስለዚህ ሰረዘልኝ። አሁን ቪው ላይ ብገባ እንደምታዩት ምንም አይነት ፎልስ የሆኑ ተማሪዎች ወይም ሰልጣኞች አይኖሩም። አሁን ወደ ዋናው ቴብል ይመለሳለሁ። እንደምታዩቸው ዲሊት የሚሉ ብዙ ሃሽታግ ያለባቸው ጽሁፎች አሉ። እነዚህ የሆነበት ምክንያት ምንድነው? ቴብላችን ሪፍሬሽ ስላልሆነ ነው። ስለዚህ እዚህ ላይ ሆም ታብ ላይ ሪፍሬሽ ኦል የሚለውን መንካት ወይም በኪቦርዳችሁ F5 መጫን ትችላላችሁ። እሱን ክሊክ ባደርገው ሪከርድ ኢዝ ዲሊትድ ነው የሚለኝ። ኦኬ እሺ አልጠፋም። ናይስ አሁን ጠፍቷል። እንደምታዩት ምንም አይነት ያልታረመ ወይም ክሊክ ያልተደረገበት ተማሪ ወይም ያልከፈለ ተማሪ እዚህ መዝገብ ውስጥ የለም። አይ ቲንክ 110 የሚሆኑ ተማሪዎች ነው የነበሩን። ስለዚህ 88 የሚሆኑ ተማሪዎች ቀርተዋል ማለት ነው። ሌሎቹ ተማሪዎች ተሰርዘዋል። ሁለተኛ ምሳሌ የምናየው እመለሳለሁ ወደ ኩዌሪው ዲዛይን ቪው። እዚሁ ላይ መስራት እችላለሁ፣ ግን ኦልሬዲ እንደ አዲስ እነዚህ ላጥፋቸውና እንደ አዲስ ሰራለሁ። ስለዚህ የተማሪውን ስም አስገባለሁ። አሁን ደግሞ በመቀጠል ለምን ጾታቸውን አላስገባውም? ኦኬ እንደምታየው ሁለቱን ባስገባው ሁለቱን የሚታይ። በዚህ ምሳሌ መሰረት ግን መስራት የምፈልገው ከኦገስት 10 2020 ጀምሮ ወደ ታች ያሉ ቀኖችን ማጥፋት ነው የምፈልገው። ስለዚህ የግድ ሊገባ የሚገባው ፊልድ ኔም ማን ነው? ሬጂስትሬሽን ዴት ወይም የምዝገባ ቀኑ የግድ ሊገባ ይገባል። ምክንያቱም ከቀኑ ውስጥ ስለሆነ መረጃዎቹን ማጥፋት ነው የምፈልገው። እንደምታዩት 88 መረጃዎች አሉኝ። ስለዚህ ቀን ውስጥ መሄዳለሁ። ዲሊት ኩዌሪ እንደመረጥን ነው፣ አላጠፋነውም። እንደዚህ ላይ መጥቼ ሰሌክት ብለው ወደ ድሮ ይመለሳል። ዲሊት ብለው ደግሞ አሁን ወደ ሰራንበት ይመለሳል ማለት ነው። ስለዚህ መስፈርታችሁ ምንድነው? ለማጥፋት የሚያንስ ያንሳል ምልክት ሶሪ ይሄ ይበልጣል ነው ያንሳል ወይም የሚያንስ ከምን የሚያንስ ከ10 8ኛ ወር 2020 ከ10 ዝባር 8ኛ ወር 2020 የሚያንስ ቀኖችን በሙሉ አጥፋ እያልኩት ነው ማለት ነው። ነገር ግን ከዚህ በፊት በኩዌሪ የመጀመሪያ ክራይቴሪያ ላይ እንደተማርነው ቀኖችን ስንጽፍ የመሰላል ምልክት ከፊትና ከኋላ የግድ መጻፍ አለበት። ስለዚህ እሱም መርሳት የለባችሁም። ስለዚህ ከቀኑ መጨረሻ ላይ የመሰላል ምልክት፣ ከቀኑ መጀመሪያ ላይ የመሰላል ምልክት ማስቀመጥ አለብኝ ማለት ነው። ከዛ ውጭ ቀን መሆናቸውን ሊረዳልን አይችልም ማለት ነው አክሰሳችን። በጣም ጥሩ። በመቀጠል ቪው ብለው ኦኬ ለምንድነው ምንም መረጃ ያላወጣው? ያንሳል 10 ኦገስት ኦኬ 200 ነው ያልኩት። ስለዚህ 2010 አይ ቲንክ 2020 ስለሆነ 2020 ሶሪ 2020 እንዴት ነበር የሚጻፈው? ኦኬ 2020 ናይስ አሪፍ ቪው። እንደምታዩት ወደ 31 መረጃዎች ከ2020 ኦገስት 8 በፊት ናቸው። እንደምታዩት 31 መረጃዎች ከኦገስት 10 2020 በፊት የተሰሩ ናቸው። እንደምታዩት ኦገስት 1 ኦገስት 3 ኦገስት 7 ኦገስት 8 ስለዚህ ሁሉም ከ10 በፊት ናቸው ማለት ነው። ስለዚህ እነዚህ መረጃዎች ናቸው የሚጠፉ። ምንድነው የማደርገው? መለሳለሁ ዲዛይን ቪው ዲሊት አጥፋቸው። 31 ናቸው የሚጠፉት እያለኝ ነው። ኦኬ አሁን ወደ ስቱደንት መለሳለሁ። እንደምታዩት በጣም ብዙ መረጃዎች ነው ያጠፋው። እዚህ ዲሊት የሚሉት ኦልሬዲ ስለጠፉ ነው። ሪፍሬሽ አደርግለታለሁ። ናይስ። ስለዚህ ሁሉንም አጥፍቷል ማለት ነው። ወደ 57 መረጃዎች ይቀሩናል። ስለዚህ ሶስተኛው ምሳሌያችን ላይ ደርሰናል። ሶስተኛው ምሳሌ ሊሆን የሚገባው ምንድነው? ለምሳሌ በኤ የሚጀምሩ ስሞችን አሳየኝ ነው። እዚህ ላይ ምን ማድረግ እችላለሁ? ማኑዋሊ ፊልተርን ከዚህ በፊት አስተምሬያለሁ። እዛ ላይ ሄዳችሁ ማየት ትችላላችሁ። ስማቸው ላይ ወይም የተማሪው ስም ላይ እመጣለሁ። ቴክስት ፊልተር ቢግን ዊዝ የሚጀምረው በምን የሚጀምሩ? በኤ የሚጀምሩ። ስለዚህ መጀመሪያውን ኤ ያስገባለታለሁ። እንደምታዩት 14 ተማሪዎች ስማቸው በኤ ነው የሚጀምረው። ናይስ። ይሄን አሁን የመረጥኩት ለምንድን ነው? ምን ያህል ተማሪዎች እንዳሉ ለማየት ነው። የምንሰርዘው ግን ኩዌሪን በመጠቀም ይሆናል። ኦኬ ስለዚህ ክሊር ፊልተር ያረከውን ተወው ማለት ነው። ሁሉንም እንዲያሳየኝ ነው። ወደ ኩዌሪ እመለሳለሁ። የተማሪዎቹን ስም በዚህ ሰዓት የሚያስፈልገኝ የተማሪዎቹ ስም ብቻ ነው። ግን የአባታቸውን ስም እና ስልክ ቁጥራቸውን ላስገባ። በጣም አሪፍ። እንደምታዩት ሶስቱን አስገብቶልኛል። አሁን መስፈርቴ ሊሆን የሚችለው ክራይቴሪያ በስቱደንት ኔም ስር ነው የሚገባው ማለት ነው። ስለዚህ ስቱደንት ኔም ላይ ሄዳለሁ። ደብል ኮቴሽን ኤ በኤ የሚጀምሩ መጀመሪያቸው ኤ ይሁን እንጂ ከዛ በኋላ ያለው ነገር ምንም አይመለከተንም። ቢ ይሁን ዲ ይሁን ኤፍ ይሁን ዜድ ይሁን። ስለዚህ እሱን ለማለት በማይክሮሶፍት አክሰስ ላይ እንደምናስቀምጠው የአስትሪክስ ኪ ወይም ይቺ የኮከብ የምንላትን ማለት ነው። እሷን አስቀምጥለታለሁ እንዲታያችሁ። ራይት ክሊክ ዙም ኦኬ ፎንት እዚህ ላይ አሁን የምነካው ለምንድን ነው? ለእናንተ እንዲታያችሁ ብቻ ነው። ኦኬ እንደምታዩት ደብል ኮቴሽን ኤ አስትሪክስ ከዛ ኮቴሽኑን እዘጋለሁ።
ኮቴሽን ከፍቼ የምዘጋው ለምንድነው? ጽሁፍ ስለሆነ ነው። ኦልሬዲ የጨመርኩት ምንድነው? ኤን የጻፉ። አሁን ለምሳሌ በዜድ የሚጀምሩ ቢሆን ኤን ዜድ አደርገዋለሁ። ወይም አበበ የሚባሉ ተማሪዎች ቢሆኑ አበበ አስትሪክስ። ያ ማለት አበበ አባተ፣ አበበ ከበደ፣ አበበ እንትና ምናምን የሚባሉ የአባታቸው ስም የተለያየ የሆኑ አበበዎች ቢኖሩ ሁሉንም ያወጣላችኋል ማለት ነው። እኔ ግን አበበ ሳይሆን ኤ ብሎ የሚጀምር ካለ በቂ ነው። ኦኬ ናይስ። በመቀጠል እንደምታዩት ላይክ የሚል ጨምሮልኛል። ስለዚህም ደግሞ አደረገው ቪው። ቅድም እዛኛው ላይ በፊልተር እንዳሳያችሁ 14 ተማሪዎች አሉን ማለት ነው። ስለዚህ እነዚህን ተማሪዎች እንደምታዩት ዲሊት ኩዌሪንግ ስለተጠቀምኩ ነው አውቶማቲካሊ እዚህ ላይ ዲሊት የመጣልኝ። ራን የስ አጠፋልኝ ማለት ነው። ወደ ዋናው ቴብል ይመለሳለሁ። ሪፍሬሽ ኦል። አሁን በድጋሚ ፊልተር ለማድረግ በሞክር በምንም ቢጊን ዊዝ ኤ በኤ የሚጀምሩ አሳየኝ። ምንም ተማሪ የለንም። ስለዚህ በቀላሉ በዚህ መሰረት ዲሊት ኩዌሪዎችን በመጠቀም የምትፈልጉትን መረጃ በአንድ ጊዜ ማጥፋት ትችላላችሁ ማለት ነው። መርሳት የሌለባችሁ ሁልጊዜም ኩዌሪያችንን ከሰራን በኋላ ራይት ክሊክ ሴቭ። ስለዚህ ዲሊት ኔም ኤንድ ዴት ማለት ትችላላችሁ። ኤኒ ስም መስጠት ትችላላችሁ። ኦኬ እንደምታዩት ዲሊት ኩዌሪ ሲሆን ደግሞ ከዚህ በአፕዴት እንዳየነው የኤክስክላሜሽን ማርክ ይኖረዋል። በተጨማሪም ደግሞ የኤክስ ምልክት ይኖረዋል ማለት ነው። እዚህ ላይ የምታዩት ደግሞ የአፕዴት ኩዌሪ አይከን ናት። ኦኬ ስለዚህ የዛሬ ቪዲዮአችን ስለ ዲሊት ኩዌሪ የዳሰሰው ይሄን ይመስል ነበር። በቀጣይ ቪዲዮአችን ስለ ሜክ ቴብል እንደዚሁም ደግሞ አፔንድ በጣም ወሳኝ የሆነ የአክሽን ኩዌሪ አይነት ነው። ሰፋ አድርገን ነው የምናየው እሱን በጣም ቀላል በሆኑ ምሳሌዎች ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። አብሬያችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ